ሰላም እንዴት ናችሁ? ክብራትና ክብራን በአያት አካባቢ 250 ካሬ የሆነ አዲስ ቤት ቤዝመንት ያለው G+2 ከላይ ደግሞ ሀፍ ቴራስ የሆነ ቤት ይዤላችሁ መጥቻለሁ። እንደምታዩት ቤዝመንት አለው። ቤዝመንቱ ወደ 5 መኪና ማቆም ይችላል። ወደ ኋላው ደግሞ ዳር ይዞ የተሰራ ሰርቪስ አለው። G+2 ነው። ከቤዝመንት ውጪ ከቴራስ ውጪ ወደ ውስጥ ስንገባ መጀመሪያ ላይ የምናገኘው ዋናውን ሳሎን ነው። ይሄን ይመስላል። ሰፊ ሳሎን አለው። ከላይ ጣሪያው ክፍት ነው። ወደፊት ስንሄድ ደግሞ ኦፕን ኪችን የሚገጠምበት ቦታ ተዘጋጅቷል። ይሄ ደግሞ ዋናው ትራዲሽናል ኪችን ነው። ወደ ሰርቪሱም ይመልሰናል። ግራውንድ ፍሎር ላይ ያሉ ክፍሎች እኚህን ይመስላሉ። እዚህ ጋር የደረጃ መውጣት ለማይችል አዛውንት መኝታ ቤትና እዛው ባዝሩም አለ። ለሳሎኑ ይሆናል ባዝሩሙ። አንደኛ ፎቅ ላይ ይሄን የመሰለ ሰፊ ኮሪደር አለ። እንደምታዩት ጣሪያው ክፍት ስለሆነ ከላይ ወደ ሳሎኑ ቆንጆ ቪው አለው። እዚህ ጋር መኝታ ቤቶች አሉ። መጀመሪያ የምናየው እዚህ ጋር የመጀመሪያ የልጆች መኝታ ቤት ነው። የራሱ ቁም ሳጥን አለው። በዚህ በኩልም ደግሞ ሌላ የልጆች መኝታ ክፍል እናገኛለን። ሰፋ ያለ ለሁለቱ ኮመን ባዝሩም አለ መሀል ላይ። ከዛ በተጨማሪ እዚህ ጋር ዋናው ማስተር ቤድሩሙ ይህንን ይመስላል። ሰፊ ነው። መኝታ ቤቱ ብቻ ነው ይሄ መልበሻ ክፍሉ ነው። ወደ ውስጥ ስንገባ ደግሞ ባኞ ቤቱ አለ። ማስተር ባዝሩሙ ይህንን ይመስላል። አንደኛ ፎቅ ላይ ያሉ ክፍሎች ይመስላሉ። ወደ ሁለተኛ ፎቅ ሄደን ደግሞ ተጨማሪዎቹን እናያለን። ሁለተኛ ፎቅ ላይ መጀመሪያ የምናገኘው እዚህ ጋር የልጆች ሳሎን ማድረግ የሚቻል ወይ ደግሞ መኝታ ክፍል ማድረግ የሚቻል ክፍል ነው። ሁለተኛ ፎቅ ላይ ነው የምንገኘው። 250 ካሬ በአያት ሰፊ የባንክ ብድር ያለበት ይሄ የምታዩት ሰፊ የጂም ቦታ ነው። የጂም ክፍል ነው። ሳውና ስቲም አለው፣ ሻወርም አለው። ሙሉ ለጂም ነው የተዘጋጀው። እዚህ ጋር ሻወር ነው። ሻወርና ባዝሩሙ ነው። እዚህ ጋር ደግሞ የስቲም ቦታ ይሄ የምታዩት፣ በጎኑ ደግሞ የሳውና ቦታ አለው። ክፍሉ በጣም ሰፊ ስለሆነ ከሰፋችሁም ደግሞ ማሳነስ ይቻላል። ሁለተኛ ፎቅ ላይ ነው የምንገኘው። እዚህ ጋር ደግሞ ሌላ መኝታ ክፍል አለ። ይህን ይመስላል። 250 ካሬ ቤዝመንት G+2 ከላይ ደግሞ ሀፍ ቴራስ የምታዩት ሀፍ ቴራሱ ነው። ይህን ይመስላል። ዋጋው 45 ሚሊዮን ብር ነው። 20 ሚሊዮን ባንክ አለበት። ለእጁ 25 ብቻ ነው የሚፈልገው። ቻው